ማስተር አብነት ታሞ አልጋ ላይ ባለበት እየደወለ እባክህ ተቸግሬ ልጄ እንደዚህ ሆናለች ባሌ እንዲሆናል ምናምን እርዳን ገንዘብ አፈላልግልን ይሉታል። በዛሬው ዕለት በፌስቡክ ማህበራዊ ድረገጽ ላይ ማስተር አብነት እግሩ ተሰበረ እንዲሁም እግሩን ሰርጀሪ ያደረገ በሚል የተሰራጨ የማስተር አብነትን ፎቶና ጽሑፍ ያዘ አንድ ልጥፍ በማህበራዊ ድረገጽ ላይ እጅግ መነጋገሪያ ሆኗል። በተለይ ልጥፉ በጣም በርካታ እይታዎችንና ከ1300 በላይ አስተያየቶችን ወይንም ደግሞ ኮሜንቶችን በማግኘት ላይ ሲገኝ በሀሳብ መስጫ ቦታው ላይ ደግሞ በርካታ ሰዎች ፈጣሪ ጨርሶ ይማር በማለት አጋርነታቸውን በስፋት እየገለጹለት ይገኛሉ። ለመሆኑ ከዚህ ጉዳይ ጋር ተያይዞ እውነታው ምንድነው? ጉዳዩን አስመልክቶ ጉርሻ ፔጅን ጨምሮ ታዋቂ ፌስቡክ ድረገጾች ምን አሉ? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃ የሰላሌን ሕዝብ የሚያጥላላ ንግግር ተናግሯል በሚል ክስ ቀርቦበት በፖሊስ ሲፈለግ ቆይቶ በቁጥጥር ስር ውሎ የነበረው አገልጋይ ሄኖክ ግርማ ትናንትና ማምሻውን ከእስር ተፈቷል። በጉዳዩ ላይ የምንላችሁ ነገር አለ። እናንተም እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ እያለን ቀጥታ ወደ ፕሮግራሙ እንሻገር። አገልጋይ ሄኖክ ከአንድ ወር በፊት በሃይማኖታዊ አስተምሮ ላይ እያሉ በሰላሌ ህዝብ ላይ የተጠቀሙት ጸያፍ ቃል ከፍተኛ ተቃውሞ አስነስቶባቸው የነበረ ሲሆን በወቅቱ በሰላሌ ከተማ የክስ አቤቱታ ቢቀርብባቸውም ግለሰቡ ከሀገር ውጪ በመሆናቸው ሳይያዙ ቀርተው ነበረ። ይሁን እንጂ ከወር በላይ እናታቸው ጋር በቆዩበት አሜሪካ ትናንትና ጥር 20 ቀን 2018 ዓ.ም ወደ ሀገር ቤት ሲመለሱ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በፌዴራል ፖሊስ ቁጥጥር ስር መዋላቸውን እኛም ዘግበን እንደነበረ ታወቃል። በትናንትናው ዕለት አገልጋዩ ክስ ወደ ቀረበባቸው ሰላሌ ይወሰዳሉ ተብሎ ቢጠበቅም ሳይወሰዱ ምሽት ላይ ከፌዴራል ፖሊስ ጣቢያ እንዲወጡ መደረጉ ታውቋል። ለአገልጋዩ መፈታት ምክንያት የሆነው የሀገር ሽማግሌዎች ጣልቃ ገብነት እንደሆነም የፖሊስ ምንጮች ጠቁመዋል። አገልጋይ ሄኖክ ግርማ የፈጸሙት ጥፋትን ተረድተው ከአዲስ አበባ አባገዳዎች ጋር በመነጋገር ጉዳዩ በሽምግልና እንዲያልቅና ከሰላሌ ህዝብ ጋር እንዲያስታርቋቸው ይቅርታ መጠየቃቸው ይታወቃል። የአዲስ አበባ አባገዳዎችም ለሰላሌ አቻዎቻቸው ተወካይ እንዲልኩ በደብዳቤ ቢጠይቁም በመጀመሪያው ዙር ሳንመካከር እንዴት ነው ወደ ውሳኔ ትደርሳላችሁ በሚል በሁለቱ አባገዳዎች መካከል አለመግባባት ተፈጥሮ ሽምግልናው ተቋርጦ እንደነበረ ይታወቃል። ይሁን እንጂ ተቋርጦ የነበረው ሽምግልና ሂደት እንዲቀጥልና ጉዳዩ በባህላዊ የእርቅ ስርዓት እንዲያልቅ ከስምምነት ላይ በመደረሱ አገልጋዩ ከእስር ሊፈታ መቻላቸው ታውቋል ማለት ነው። በቀጣይም በአገልጋዩና በሰላሌ ህዝብ ተወካዮች መካከል የሚደረገው የእርቅ ስነ ስርዓት ዝርዝር መረጃ ባይወጣም ሂደቱ በሽምግልና እንዲቋጭ መወሰኑ እንግዲህ ተገልጿል ማለት ነው። በሌላው መረጃችን በታይላንድ ባንኮክ በሚገኝ አንድ ትልቅ ሆስፒታል ውስጥ የሕክምና ክትትሉን እያደረገ የሚገኘው የማስተር አብነትን የጤና ሁኔታ በተመለከተ እጅግ በርካታ መረጃዎች በማህበራዊ ድረገጽ ላይ እየተጋሩ ይገኛሉ። በአሁኑ ሰዓት በፌስቡክ ላይ ማስተር አብነት እግሩን ተሰበረ፣ እግሩን ሰርጀሪ ያደረገ በሚል መነጋገሪያ የሆነ አንድ ጽሑፍንና ፎቶን የያዘ ልጥፍ በድረገጹ ላይ በስፋት እየተሰራጨ ይገኛል። ታዲያ ጉዳዩም የበርካቶችን ትኩረት በማግኘት ከ1300 በላይ አስተያየቶችን ወይንም ደግሞ ኮሜንቶችን እያስተናገደ ሲሆን አብዛኛው ሰው ግን ይዘቱን ፈጽሞ ሳያጣራና ሳያረጋግጥ ማስተር አብነት ፈጣሪ ይማር በማለት አጋርነቱን በይፋ እየገለጸ ይገኛል። እውነታው ግን ፎቶ በማንነት የማይታወቅ ሌላ ሰው ሲሆን አንዳንድ ገጾች ለላይክና ለሼር ሲሉ ብቻ ጉዳዩን አያይዘውታል። ይህንንም ጉዳይ በፌስቡክ ማህበራዊ ድረገጽ ላይ ጉርሻ ፔጅ ጉዳዩን አጽንኦት በመስጠት መልእክቱን እንደዚህ ሲል በይፋ ለተከታዮቹ አስተላልፏል። አንድ ልጥፍ ወይም ፖስት ሳናረጋግጥ ኮሜንት በሰጠን ቁጥር ፌስቡክ ልጥፉን በብዙ ሰዎች ዘንድ እንዲታይ ወይንም ደግሞ ቫይራል እንዲሆን ያደርገዋል። ይህም ደግሞ የተሳሳተ መረጃ በበለጠ እንዲሰራጭ መንገድ ይከፍታል። ስለዚህም ሶሻል ሚዲያ ስንጠቀም በስሜት ነገሮችን ከማድረግ ይልቅ ቆም ብለን እውነታውን በማስተዋል እንድናደርግና ለማይታወቅ መረጃ የምንሰጠው ምላሽ ለሐሰተኛ ወሬዎች ነዳጅ እንዳይሆን እባካችሁ እንጠንቀቅ በማለት የማሳሰቢያ መልእክቱን ለተከታዮቹ በይፋ አስተላልፏል። የማስተር አብነት ጉዳይ ማስተር አብነት ትናንት ደውሎልኝ ነበር። የሚከተለው ነገር ልንገራችሁ። ማስተር አብነት የመጀመሪያውን ቀዶ ጥገና በሰላማዊ መንገድ አከናውኗል። ታይላንድ ነው ያለው። አንድ የተፈጠረበት ችግር ምንድነው? ሶሻል ሚዲያ ላይ የኤአይ ፎቶዎችንና ቪዲዮዎችን ልክ እሱ ፖስት እንዳደረገ በማስመሰል ፖስት እያደረጉ ያሉ አሉ። ይሄን ሪከርድ አድርጉና ሼር አድርጉ። ስለዚህ በማስተር አብነት ስም በፌክ ፎቶ ማስተር አብነት ነን እያሉ ገንዘብ እየሰበሰቡ ያሉ አሉ። ታሞ እግዚአብሔር ያሳያቸው። አንዳንዱ ደግሞ ማስተር አብነት ታሞ አልጋ ላይ ባለበት እየደወለ እባክህ ተቸግሬ ልጄ እንደዚህ ሆናለች ባሌ እንዲሆናል ምናምን እርዳን ገንዘብ አፈላልግልን ይሉታል። እሱ ታሞ ተኝቶ እሱን ይጠይቁታል።
አራሞኛል እኔ ሰርጀሪ እያደረኩ ነው እኔ ራሴ በእግዚአብሔር ነፍስ ያለችው በእግዚአብሔር እጅ ነው እያላቸው እንዲህ የሚያደርጉ አሉ። በማስተራብነት ነን እያሉ ፎቶዎችን እየለጠፉ ገንዘብ የሚሰበስቡ እንዳሉ ነግሮኛልና እባክህ ቴዲ ይህን ነገር በተቻለ መጠን እባክህ ንገርልኝ ብሎኛል። በተረፈ ግን ጤናው ከጠበቀው በላይ እጅግ አስተማማኝ የሆነ ሁኔታ ላይ የተገኘ ነው ያለው። ለዚህ ደግሞ ሁላችሁንም አመስግኗቸዋል። በጸሎታችሁ ላሰባችሁት በሙሉ ለጸለያችሁለት በሙሉ እግዚአብሔር አክብርልኝ ብሏል። ይባርሻለሁ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ እንዲሁም ደግሞ በመልእክታችን ላይ እንደተመለከታችሁት እጅግ የምንወደውና የምናከብረው በበጎ አድራጎት ስራዎቹ የምናውቀው የማስተር አብነት የጤናን ሁኔታ በተመለከተ እንግዲህ እርሱም ሆነ ወንድሙ አንዳች መረጃን ያልሰጡ ሲሆን ነገር ግን አንዳች መረጃ እንደወጣና በርካታ ሰዎች ደግሞ ይህን መረጃ ማስተር አብነት እንደዚህ ሆኗል እንደዚያ ሆኗል በማለት እንግዲህ እጅግ ያልተረጋገጠና ምንጩ ያልታወቀ መረጃዎች በተለያዩ ማህበራዊ ገጾች ላይ እያጋሩ ይገኛሉ። ይህንንም ተከትሎ እንግዲህ እጅግ በርካታ ሰዎች እነዚህ መረጃዎች እውነት የሆኑ መስሏቸው ሐሳባቸውን አስተያየታቸውን ሲሰጡ ተመልክተናል። በዚህ ጉዳይ ላይም እንግዲህ እጅግ ታዋቂ የሆኑትና በርካታ ተከታዮችን ያፈሩት ጉርሻ ፔጅን ጨምሮ የተለያዩ ማህበራዊ ድረገጾች ላይ በፌስቡክ ገጻቸው ላይ በኤአይ ከተሰሩና የማስተር አብነት ያለበትን ጤና ሁኔታ በተመለከተ እየተሰራጩ ያሉ ሐሰተኛ መረጃዎች እንግዲህ ምንጫቸው ያልታወቀና ከእውነታ የራቁ መሆናቸውን እየገለጹ ይገኛሉ። እኛም እንደ አንድ የክርስቲያን ሚዲያ እንግዲህ ተከታዮቻችን እንደሚጠይቁን ሁላችሁም ታውቃላችሁ። ነገር ግን ምንም አይነት መረጃ በሌለበት ስለ ማስተር አብነት እውነታውን እስከምንሰማ ድረስ ምንም ከመናገር ተቆጥበን እያለን ሳለን ግን እንደዚህ አይነት መረጃዎችን መውጣታቸውን ተከትሎ እኛም ለተከታዮቻችን ይህንን እውነት ማድረስ እንዳለብን ተሰምቶናል። ስለዚህ ምንጫቸው ካልተረጋገጡ የትኛውም የሐሰት ወሬዎች ራሳችሁን እንድትጠብቁና ነገር ግን ማስተር አብነትም ሆነ ታላቅ ወንድሙ ካሳ ከበደ ስለ ማስተር አብነት የጤና ሁኔታ ተከትሎ የሚያጋሩት መረጃ ካለ እኛም በፍጥነት ወደ እናንተ እንደምናቀርብ ቃል እየገባን በዛሬው ፕሮግራማችን እንግዲህ የማስተር አብነትን የጤና ሁኔታ ተመልክቶ በተለያዩ ልጥፎች እንግዲህ ያለበት ሁኔታ ይህ ነው ያ ነው በማለት እየተጋሩ ያሉ ሐሰተኛ ዜናዎችን አስመልክተን ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይሄንን ይመስል ነበር። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።